በዓለም ዙሪያ ሁሉ አብዛኞቻችን አንድ ደግ የሶማሌ ጓደኛ አለን። ዛሬ የሶማሌ ባህል፣ ምግብ እና አኗኗር እናያለን። የራሳቸው ቋንቋ ያላቸው ቢሆንም አብዛኞቹ አረብኛም ይናገራሉ። የሶማሌ ሕዝብ መኖሪያ የሚገኘው በምስራቅ አፍሪካ ነው። የአፍሪካ ቀንድ በሁሉም ምስራቅ አፍሪካ ሀገራት ማለት ይቻላል ተበታትነው ይኖራሉ። ዛሬ በሶማሌላንድ ቆይታ እናደርጋለን። ስሜ ሳሚያ ይባላል። እዚህ ከመጣው 1 ዓመት ከ5 ወር በላይ ሆኖኛል። ካናዳ ነበርኩ። እናም ወደ ስር መሰረቴ ተመልሻለሁ። እሺ፣ አሁን ሶማሌላንድ ኤርፖርት ደርሰናል። እናም ሳሚያ ልትቀበለን መጣለች። ሶማሊያ ላለፉት 31 ዓመታት እውቅና ያልተሰጣት ሀገር ናት። ልክ እንደ ታይዋን ተመሳሳይ ታሪክ ነው። ፈረንሳይ ጅቡቲን ያዘች፣ ብሪቴን ሶማሌላንድን፣ ጣሊያን ደግሞ ሶማሊያን። በፈረንጆቹ አቆጣጠር በ1960 ሁለቱም ወራሪ ሀገራት ሲለቁ ሶማሊያ ሙሉ ለሙሉ አንድ ላይ ነበሩ፣ ሪፐብሊክ ኦፍ ሶማሊያ በመባል። ከዛም ጅቡቲ በ1977 ከፈረንሳይ ነፃ ወጣች። ነገር ግን ከሪፐብሊክ ኦፍ ሶማሊያ ጋር አልተዋሃደችም ነበር። ብዙዎቹ ነዋሪዎቿ ከሶማሌ ቢሆኑ በ1969 ሶማሊያን ይመራ የነበረው ሙሐመድ ዚያድ ባሬ ነበር። ሶማሊያን ለ20 ዓመታት መርቶ ነበር። ነገር ግን ከዛ በኋላ በህዝቡና በተለያዩ ጎሳዎች ተቃውሞ ደረሰበት። ከ1991 በኋላ ለኃይልና ለነጻነት ሲሉ ታገሉ። እናም የእርስ በርስ ጦርነት ተጀመረ። ከዛም የደቡብ ሶማሊያ ክፍል ከሶማሊያ ራሳቸውን በማውጣት ሶማሌላንድ የሚል ሀገር ፈጠሩ። እናም እስካሁን ይህች እውቅና ያልተሰጣት ሀገር በሰላም እየኖረች ነው። የራሷ ህገ መንግስት እና ፓርላማ አቋቁማለች። ጉብኝታችንን የጀመርነው ገንዘብ ምንዛሬ ከሚደረግበት ቦታ ነው። የትኛውም የዓለም ሀገር ላይ የሌለ ነገር፣ ልክ እንደ ድንች ጉሊት ነው ብሩን መንገድ ላይ የሚዘረዝሩት። እዚህ ጥሬ ገንዘብ የሚፈለገው ሰርግና ሌሎች ትልልቅ ፕሮግራሞች ሲኖሩ ነው። ከዛ ውጪ ሁሉም የሞባይል ባንኪንግ ነው የሚጠቀመው። ይህም የሆነው ገንዘቡ የመግዛት አቅሙ በጣም ትንሽ ስለሆነ ነው። የራሳችን የሆነ የሞባይል ባንኪንግ ሲስተም አለን፣ ምናልባትም የዓለማችን ምርጡ ሲስተም። ምክንያቱም ማንኛውም ሰው መጠቀም ይችላል። እናም ደግሞ ሰርቪስ ፊ የለውም። አሁን እሷን መርዳት ብትፈልጉ አካውንት ቁጥሯን ይዛለች፣ በሱ ነው የምትልኩላት። ሁሉም ቦታ ላይ አለ እንደዚህ አይነት ቁጥር። ሚዛን የሚመዝነው ራሱ በትራንስፈር ነው የሚቀበለው። አሁን ከስልኬ ብር ልክለታለሁ፣ ከዛ እሱ ጥሬ ብሩን ይሰጠኛል። ይህ $100 ምንዛሬ ነው። እዚህ ብርና ወርቅ መንገድ ላይ ትቶ መሄድ ችግር የለው። አየህ፣ እንዲህ ይሸፍኑታል፣ ከዛ ወደ ሰላት ይሄዳሉ። በቃ ስለዚህ ሁሌም ልትሰግድ ስትሄድ እንዲሸፍነው ነው የምትሄደው? አዎ፣ ሁሌም ማንም አይነካውም። እንኳን ደህና መጣችሁ። በጣም ደስ ብሎናል። በመንገድ ላይ ስትሄዱ ትንንሽ ጥላዎች ስር ቡና ታገኛላችሁ። የኢትዮጵያ ቡና
እናም ሁሉም ቦታ ዕጣን ይጠቀማሉ። ከራሳቸውም አልፎ ለውጭ ገበያ ያቀርባሉ። ይህ በጣም ተወዳጅ የመንገድ ላይ ምግብ ነው። ፈጢራ ይባላል። እዚህ የመንገድ ላይ ምግብ እየተሰራለን ነው። እንቁላል፣ ዶሮ፣ አትክልት፣ ብዙ ነገሮች የሚደባለቁበት። እናም ዋናው የማይቀረው ሙዝ። ሶማሊያ ውስጥ ሙዝ በሁሉም ነገር ይበላል። ስሜ አሊቦ ይባላል። ይህ የጅቡቲ እና የየመን ምግብ ነው። ሁለት ምርጥ እና ታዋቂ የሆኑ ቁርሶች አሉን። አሳያችኋለሁ። ቂጣውን እንጋግረዋለን። ከዛ ስኳር እላዩ ላይ እንነሰንስና በጣም ጣፋጭ እንዲሆን፣ ከዛም ይህንን የወተት ሻይ ማፍሰስ ነው። አኗኗራችን ከየመን ጋር በጣም ተመሳሳይ ነው። የተወሰነ ጊዜ የመን ኖሬ ነበር። እናም ከሶማሌ ምንም የሚለይ ነገር የለም። የተወለድኩትም ሰና የመን ውስጥ ነው። ከዚህ ለመሄድ የ2 ቀን ጉዞ ነው በጀልባ። አሁን ያለነው ሀርጌሳ አካባቢ አንድ ሬስቶራንት ውስጥ ነው። እናም ፓስታ እንቀምሳለን። የሶማሊያ ፓስታ። ሙዙን እንዳትረሳ። ሙዝ፣ የግመል ወተት እና የግመል ስጋ። በተለይ ደግሞ ሙዝ የሌለበት ምግብ የለም። ሩዝ፣ ስጋ፣ ፓስታ፣ ሁሉም ምግብ ላይ ሙዝ አለ። ይህ ደግሞ ባህላዊ ቂጣ ነው። እዚህ ብዙ ሰው ግመል አርቢ ነው። እናም ለረጃጅም ጉዞ ይህ ምርጥ ነው። እስከ 4 ሳምንታት ይቆያል። ልክ እንደ ግብፅና ሳውዲ አረቢያ እዚህም ትልቅ የሆነ የግመል ገበያ ነው ያለው። ግመሎቹ የሚሸጡት ከትንሹ 200 እስከ ትልቁ 1500 የአሜሪካ ዶላር ነው። ሁሉም ቦታ ግመሎች አሉ። መንገድ ላይ፣ ምግባቸው ውስጥ፣ እዚህ ከጀርባ የራሱ አለ። በሶማሌ ግመል ጊል ነው የሚባለው። አሁን ከከተማ ወጣ ብለናል። በበረሃው መሃል ላይ ከተለያዩ የተቀዳደዱ ጨርቆች ቤታቸውን ይሰራሉ። ተመልከት። እዚህ የሚኖሩት ሰዎች አርብቶ አደሮች ናቸው። የግመል ወተትና የፍየል ወተት ነው የሚመገቡትና የሚጠጡት። ዛሬ በምስራቅ አፍሪካዊቷ ሀገር ሶማሌላንድ ያደረግነው ቆይታ ይህን ይመስላል። ቀጣይ በሌላ ሀገር፣ በሌላ ከተማ፣ በሌላ ታሪክ እስክንገናኝ መልካም ጊዜ ይሆንላችሁ። ቻው።